በሁለት ዓመቷ በጦርነት መሃል ከቤተ መንግስት የጠፋችው ልዕልት ማንነቷ ሳይታወቅ የገበሬ ቤት ውስጥ እያደገች ነው። ንጉሱ አባቷ ብቸኛ ልጁና የስልጣኑን ወራሽ ፈልጎ ማግኘት አልቻለም። መጨረሻው ምን ይሆን? ታሪኩን አብረን እንከታተል። ከረጅም ዘመናት በፊት ከትልልቅ ወንዞችና ተራሮች ባሻገር ታላቁ የአውሮሊዮ ግዛት ነበር። ይህች ምድር በፍትህ በስምምነትና በጥበብ አገዛዝ ትታወቅ ነበር። በመሃሏም ንጉስ አልታሮን የማይበገር ተዋጊና አፍቃሪ አባት የሆነ ንጉስ ነበር። እንዲሁም ንግስት ሴራፊን ርኅራኄዋ በድሃ መንደሮች ውስጥ ሳይቀር የሚሰማ ነበር። ትልቁ ደስታቸውም ብቸኛ ሴት ልጃቸው ነበረች፣ የ2 ዓመቷ ልዕልት ኤሊራ። ኤሊራ ሕፃን እያለችም ልዩ ነበረች። አገልጋዮች እጅ ሲነሷት እሷም መልሳ እጅ ለመንሳት ትሞክር ነበር። አንድ ሰው ሲያለቅስ ከመሸሽ ይልቅ እጇን ተዘረጋና ታቅፍ ነበር። ንጉሱም በጣም ይወዳት ነበር። ብዙውን ጊዜም በፈገግታ እንዲህ ይል ነበር፣ የተባረከች ልጅ ነች፣ ሰዎችን ሁሉ በጣም ትወዳለች ይል ነበር። አንድ ክፉ የክረምት ወቅት ጥቁር ባንዲራዎች ከአድማስ ማዶ ታዩ። አንድ የባዕድ መንግስት ሀገሪቷን ለመቆጣጠርና ህዝቡን ለመስበር ወረረ። እሳት መንደሮችን ዋጠ። ብረት ከብረት ጋር ተጋጨ። ጦርነቱ እየቀረበ ሲመጣ ቤተ መንግስቱ ተንቀጠቀጠ። ነገር ግን ትልቁ አደጋ የመጣው ከቅጥሩ ውጭ አልነበረም፣ ከግቢው ውስጥ እንጂ። የንጉሱ እንጀራ እናት ሌዲ ሞርሞን ዙፋኑን ለማግኘት ስታስብ ቆይታ ነበር። ሁከት ሲስፋፋ እድሏ እንደመጣ አሰበች። የንጉሳዊው የደም መስመር ከጠፋ ስልጣኑን በመጨረሻ የሷ ይሆናል ብላ አስባ ነበር። የቤተ መንግስቱ በሮች በወደቁበት ምሽት ሞርዌን ባህር እጀቷ ስር ጩቤ ደብቃ ወደ ህፃኗ ክፍል ገባች። እጇን አነሳች። ድንገት አየሩ ብልጭልጭ አለ። ጊዜው የቆመ መሰለ። የጨረቃ ብርሃን እንደ ብራማ ጉም ወደ ክፍሉ ፈሰሰ። ከጥላዋ ውስጥ ሱናራ ወጣች። የአውሮሊዮን ንጉሳዊ መስመር ጥንታዊ ጠባቂ የሆነች ፌሪ ነበረች። አይኖቿ የዘመናት ቃል ኪዳንና ሐዘን የተሞሉ ነበሩ። ምንም ቃል ሳትናገር ህፃኗ ኤሊራን በከዋክብት ብርሃን ጠቅልላ ይዛት ተሰወረች። ሞርዌን ጩቤውን ይዛ ወደ አልጋው ስትጠጋ የህፃኗ አልጋ ባዶ ሆኖ አየችው። በንዴት ተንቀጠቀጠች። ጩኸቷ በጦርነቱ ድምፅ ውስጥ ተዋጠ። በማለዳ ንጉስ አልቶሪዮን ወራሪዎች አሸነፈ። ሀገሪቷ በድል ቆመች። ነገር ግን ቤተ መንግስቱ ጸጥታ ሰፍኖበት ነበር። ንጉሱና ንግስቲቱ በየክፍሉ የልጃቸውን ስም እየጠሩ ፈለጉ። መልእክተኞች በበረሃዎችና በባህሮች ላይ ተጓዙ። ሽልማቶች ቀረቡ፣ ግን መቼም አልተመለሰችም። ዓመታት አለፉ። ንግስት ሴራፊን በሐዘን ደከመችና አረፈች። የንጉሱ ጸጉር እንደ ብር ነጭ ሆነ። ቤተ መንግስቱ በአንድ ወቅት በሳቅ ተሞልቶ የነበረው አሁን ባዶ ሆነ። ይህ በእንዲህ እያለ በአንድ ጸጥተኛ መንደር ዳርቻ ላይ አንድ የገበሬ ቤተሰብ ካላቸው ከማንኛውም ነገር በላይ በሆነ ውድ ጨርቅ የተጠቀለለ ሕፃን አገኙ። ስሟንም ኤሊራ አሏት። ከሁለት ወንድሞቿና ከሁለት እህቶቿ ጋር በሜዳ ላይ እየሮጠች እንጀራ እየተካፈለች ደግነትና ጠንክሮ መስራትን እየተማረች አደገች። ነገር ግን ኤሊራ ሕፃኗን እንኳ የተለየች ነበረች። ንግግሯ ለስላሳ ነበር። በጥልቀት ታዳምጥ ነበር። ጭቅጭቅ ሲነሳ ሰዎችን ታስታርቅ ነበር። የመንደሩ ሰዎች በሹክሹክታ እንዲህ ይሉ ነበር፣ እቺ ልጅ ሲያዋት ንግስት ትመስላለች፣ ለመምራት የተፈጠረች ነው የምትመስለው ይሉ ነበረ። ምሽት ላይ ጨረቃ ስትሞላ ሉናራ ፌሪዋ ትገለጥ ነበር። አንዳንዴ እንደ ብርሃን ሴት፣ አንዳንዴም ደግሞ በነፋስ ውስጥ እንደ ሹክሹክታ ትመጣ ነበር። ለኤሊራ እንዴት በክብር መቆም፣ በጥበብ መናገርና ፍርሃትን ያለ ቁጣ መጋፈጥ እንደሚቻል ታስተምራትና ታሰለጥናት ነበር። አንድ ምሽት ኤሊራ ጠየቀች፣ እኔ የገበሬ ልጅ ነኝ፣ የማያስፈልገኝን ነገር ለምንድን ነው የምታስተምርኝ? አለቻት። ፌሪዋም በሐዘን ፈገግ አለችና ምክንያቱም አንድ ቀን ሁሉንም ነገር የሚቀይር እውነት ፊት ስለምትቆሚ ነው አለቻት። ንጉሱ በሰባኛ የልደት በዓላቸው ለግዛቱ ሕዝብ በሙሉ እንዲህ አሉ፣ አሁን ተተኪ መምረጥ እፈልጋለሁ። ተተኪውን የምመርጠው በደም ወይም በሀብት ሳይሆን በብቃት ነው አሉ። እውነተኛውን ምክንያት ግን አልገለጹም ነበር። ምክንያቱም የጠፋቸው ልጃቸውን እየፈለጉ ነበር። በመላው ምድሪቱ ንጉሳዊ ፈተናዎች ታወጁ። 18 ዓመት የሆናቸው ሴት ልጆች በሙሉ ቤተ መንግስት መጥተው እንዲፈተኑ ጥሪ ቀረበ። እያንዳንዱ ቤተሰብ ስለ እድሉ ማለምና መመኘት ጀመረ። ኤሊራ መሄድ አልፈለገችም ነበር። እኔ የቤተ መንግስት ሰው አይደለሁም፣ አልሄድም አለች። የገበሬዋ እናትና አባቷ ሊያግባቧት ቢሞክሩም እምቢ አለች። በዚያ ምሽት ግን ማታ ላይ ፌሪዋ መጣች። መሄድ አለብሽ አለቻት። ኤሊራም ለምን ብላ ጠየቀች። ምክንያቱም የተወሰደብሽ ነገር ሊመለስልሽ ስለሆነ ብላ ፌሪዋ መለሰች። ስለዚህ በፌሪዋ ምክር መሰረት ኤሊራ ወደ ቤተ መንግስቱ ተጓዘች።
ከመላው ሀገሪቱ የመጡ 18 ዓመት የሞላቸው ሴት ልጆች ቤተ መንግስቱ ውስጥ ተሰብስበዋል። ኤሊራ ወደ ቤተ መንግስቱ በር ስትገባ የተለየ ስሜት ተሰማት። ከዚህ በፊት የምታውቀው አይነት ሆኖ ታያት። ከላይ ባልኮኒው ላይ ቆሞ የነበረው ንጉሥ ሰውነቱን ውርር የሚያደርግ ስሜት ተሰማ። የመጀመሪያው ፈተና ታወጀ። እናም 18 ዓመት የሞላቸው ሁሉም ልጃገረዶች ወደ ፈተናው ገቡ። የታሪኩ ክፍል 1 በዚሁ ተጠናቀቀ። ልዕልቷ የምትታወቅ ይመስላችኋል? እስቲ ኮሜንት ላይ ነገሩን። ክፍል 2ን ይዘን እስክንመለስ ሌሎች ታሪኮችን እዚሁ ቻናል ላይ ማግኘት ትችላላችሁ። ተረት ከቡቡ ጋር